ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ወሳኝ መረጃዎችን ይዤ ቀርቤያለሁ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ቀድሞ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትዘንጉ። ወደ ሰበር መረጃዎች ስንሻገር በነጩ ቤተ መንግስት የተካሄደው የፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስብሰባ ተጠናቆ መግለጫ ተሰጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር መደራደር አቁመን ወደ ወታደራዊ እርምጃ እንግባ የሚለውን ሐሳብ ለፕሬዝዳንት ዶናልድ ትራምፕ ቢያቀርቡላቸውም ግን ይህንን በጊዜያዊነት እንዳልተቀበሉ ተመላክቷል። ይህንንም በተመለከተ ለኢራን ከፍተኛ የሆነ ጠንካራ መልእክት ተላልፏል። ኢራንም ዳግም በበኩሏ ጠንካራ የሆነ መግለጫ ሰጥታለች። በርከት ያሉ ዝርዝር ጉዳዮችን የማጋራችሁ ይሆናል። አብራችሁን ቆዩ። በመጀመሪያም በበርካቶች ዘንድ ሲጠበቅ የነበረው ቀጣዩን የኢራንን ዕጣ ፈንታ ይወስናል የተባለው የፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የነጩ ቤተ መንግስት ምክክር ተካሂዷል። ዛሬ ሌሊቱን ስብሰባ መካሄዱን ከሀገረ አሜሪካ የተሰማ ሲሆን በጉዳዩ ላይም የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ መግለጫ ሰጥተዋል። 3 ሰዓታትን የፈጀው ስብሰባ ከፍተኛ የሆነ የአቋም ልዩነት ታይቶበታል በተባለው በብዙ መገናኛ ብዙሃን በተዘገበ በዚህ ስብሰባ ላይ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዚህ ቀደም የነበራቸውን አቋማቸውን በግልጽ አሳውቀዋል። ከኢራን ጋር ድርድር የማይሳካና ኢራንም የምትታመን ባለመሆኗ ድርድሩ ይቋረጥ እርምጃም ይወሰድባት የሚለውን ጥያቄ በሰፊው ያቀረቡ ቢሆንም ዶናልድ ትራምፕ ግን ከኢራን ጋር መደራደራቸውን እንደሚቀጥሉ አስታውቀዋል። ትራምፕም እንዳሉት ከኢራን ጋር የተጀመረው ድርድር መቋጨት አለበት። ነገር ግን እየተደረገ ያለው ድርድር የሚቋረጥ ከሆነ አሊያም ያለምንም ስምምነት የሚቋጭ ከሆነ ለኢራን የተዘጋጀላት ዱላ ከባድ ነውም ብለዋል። የእስራኤል መገናኛ ብዙሃን የሆኑት ታይምስ ኦፍ እስራኤል እና ቻናል 12 እንዳስነበቡት ሁለቱ መሪዎች በነጩ ቤተ መንግስት ቀርበው ይህ ድርድር የማይሳካ ከሆነ ሁለተኛ አማራጭ መዘጋጀቱን ይፋ አድርገዋል። ትራምፕ እና ኔታንያሁ ኢራንን ድርድር ውድቀት ጠብቀው ምስጢራዊ ስምምነት ላይ እንደደረሱ የሚያመላክቱ መረጃዎችም ወጥተዋል ተብሏል። የነጩ ቤተ መንግስት የተደረገውን የሁለቱ መሪዎች ስብሰባ ተከትሎ ከፍተኛ ክርክር በኋላ የጦርነት እቅድን እንደ ሁለተኛ አማራጭ አዘጋጅተው መለያየታቸው ተመላክቷል። ሁለቱ መሪዎች ከኦማኑ ስብሰባ በኋላ ሊያደርጉት የሚችሉትን ውሳኔ የሚገልጽ የጋራ ስምምነት ያወጡ ሲሆን የመጀመሪያው የጋራ ድርጊት መርሃ ግብር ነው። ለ3 ሰዓታት በዚህ ከፍተኛ ውጥረት ተሞልቶበት በነበረው ስብሰባ ዋና አጀንዳው ድርድሩ ቢሳካ የሚለው ሳይሆን ከኢራን ጋር የተጀመረው ድርድር ሲፈርስ ምን እናድርግ የሚለው ጉዳይ ላይ አትኩረዋልም ተብሏል። በዚህም አሜሪካና እስራኤል የዲፕሎማሲ መንገድ እንደተዘጋ ወዲያውኑ የሚተገበር የጋራ ድርጊት መርሃ ግብር ማዘጋጀታቸው የተነገረ ሲሆን አንድ ከፍተኛ የአሜሪካ ባለስልጣን ለእስራኤል ቻናል 12 መረጃ እንደገለጹት ከሆነ ድርድሩ ከፈረሰ እስራኤል ብቻውን ከምትመታ ከአሜሪካ ጋር በጋራ ብትመታ ውጤቱ የከፋ ይሆናል የሚል ስምምነት ላይ ተደርሷልም ብሏል። ይህም ማለት ደግሞ አሜሪካ ወታደራዊ ጣልቃ ገብነት ለማድረግ አረንጓዴ መብራት ለእስራኤል እንዳሳየች የተነገረ ሲሆን እስራኤል ብትመታ በፍጹም ቆማ እንደማታይም ገልጻለችም ተብሏል። ሌላኛው ስብሰባው በጥርጣሬ የተሞላ እንደነበረ መገናኛ ብዙሃን ዘግበዋል። ሁለቱም ወገኖች ዋሽንግተንና ኢየሩሳሌም ኢራን በኒኩለር ጉዳይ ብቻ ላይ ለመደራደር መፈለጓን አልወደዱትም። በዚህም የትራምፕን ጥርጣሬ ያመላከተው ዘገባ አክለውም አሜሪካኖች ኢራንን የሚሳኤል ፕሮግራሟንና የታጣቂ ቡድኖቿን ጉዳይ በድርድሩ ሳታካትት የምታደርገው የኒኩለር ብቻ የምታደርገው ስምምነት ዘላቂ እንደማይሆን በአሜሪካ መንግስት በኩል ታምኗል። ሌላኛው የኔታንያሁ አቋም ነው። ኔታንያሁ ለትራምፕ በግልጽ እንደነገሯቸው ስምምነት ተደረገም አልተደረገም እስራኤል ራሷን ለመከላከል ያላትን ለመተግበርና ከፍተኛ ወታደራዊ እርምጃ ለመውሰድ ነፃነትና መብትን ማግኘት ትፈልጋለች ብለዋል። በዚህም በአሜሪካና በኢራን በኩል ድርድር ተደረገም አልተደረገም እስራኤል በኢራን ላይ እንደከዚህ ቀድሞ ጦርነት ለመክፈት እንደምታቅድም ነው በዚህ ዘገባ ላይ የሚያመላክተው። ትራምፕ በዚህ ስብሰባ ላይ ከኢራን ጋር የሚደረገው ድርድር ይቋረጥና ወደ ወታደራዊ እርምጃ እንሂድ የሚለውን የቤንጃሚን ኔታንያሁን ሐሳብ እንዳልተቀበሉትም ተገልጿል። ስብሰባው ከተጠናቀቀ በኋላ ትራምፕ በማህበራዊ ትስስር ገጻቸው መግለጫ ሰጥተዋል። ከእስራኤሉ ጠቅላይ ሚኒስትር ወዳጅ ቤንጃሚን ኔታንያሁና ከተለያዩ
ተወካዮቻቸው ጋር ያደረኩትን ስብሰባ አሁን አጠናቀቅኩኝ ያሉት ትራምፕ በጣም ጥሩ ስብሰባ ነበረ፣ በሁለቱ ሀገሮች መካከል ያለው አስደናቂ ግንኙነት ተጠናክሮ ቀጥሏልም ብለዋል። ከኢራን ጋር የሚደረገው ድርድር ስምምነት ላይ ይድረስ እንደሆነ ለማየት ይቻል በጽኑ ከመጠየቅ ውጪ የተደረሰ ሌላ ወሳኝ ያልነው አንዳች ነገር የለም በማለት ገልጸው ኢራን ከኛ ጋር ስምምነት ላይ መድረስ ከቻለችም ራሷን ታድናለች። ይህ የኔ ተመራጭ ጉዳይ እንደሆነም ላሰምርበት እፈልጋለሁ። ከኢራን ጋር መጀመሪያ መደራደርና ድርድሩን እምቢ ካለች ወደ ወታደራዊ እርምጃ እንደምንሄድም ለቤንጃሚን ኔታንያሁ ነግረዋለሁ ብለዋል። ነገር ግን ስምምነት ማድረግ ካልቻለች ውጤቱ ምን እንደሆነ በጋራ እናያለን ያሉት ትራምፕ በመልእክታቸው ከቀናት በፊት ኢራን በሰጠችው መግለጫ ስምምነት አለመድረስ እንደሚሻላትና በስምምነቱ የተካረረ ሁኔታ ውስጥ ልትገባ እንደምትችል ስትገልጽ እንደነበረ ያሉት ትራምፕ በዚህ ደግሞ በሚድል ናይት ሃመር በሚል ዘመቻ መመታቷ ይታወቃል። ያ ለነሱ ጥሩ የአሜሪካ ክንድ የቀመሱበት ነበረ፣ ለነሱ ግን ጥሩ አልነበረም። በዚህ ጊዜም ደግሞ ምክንያታዊና ኃላፊነት የሚሰማቸው ይሆናሉ ብዬ አስባለሁም፣ ጥሩ ስምምነት ላይ ይደርሳሉ ብዬ አስባለሁም ብለዋል። ይህ ካልሆነ ግን የሚወርድባቸውን ዱላ አብረን የምናይ ይሆናል በማለትም ገልጸዋል። ይህ በእንዲህ እንዳለ ኢራን በሰጠችው መግለጫ ስለ ሚሳኤል ጉዳይ አልደራደርም፣ ስለ ታጣቂ ቡድኖችን በተመለከተ ምንም አይነት ድርድር የለም፣ የሚደራደረው ስለ ኒኩለር ጉዳይ ብቻ ነው ስትል ከወዲሁ አስታውቃለች። በዋሽንግተንና በቴህራን መካከል ያለው የዲፕሎማሲያዊ ሂደት ወሳኝና አስቸጋሪ ምዕራፍ ላይ መድረሱን መገናኛ ብዙሃን የዘገቡ ሲሆን ሻፊክ ኒውስ እንደዘገበና ሌሎችም ዓለም አቀፍ መገናኛ ብዙሃን በዛሬው ዕለት እንዳወጡት ከሆነ ኢራን በማንኛውም ሁኔታ ከአሜሪካ ጋር የምትደራደረው በኒኩለር ጉዳይ ብቻ መሆኑን ትገልጻለች። የኢራን ብሔራዊ ደህንነት ምክር ቤት ኃላፊ የሆኑት ላሪጃኒ በሰጡት መግለጫ ከአሜሪካ ጋር የምናደርገው በኒኩለር ፕሮግራማችን ዙሪያ ብቻ ነው፣ ስለ ሚሳኤል አቋማችንም ሆነ ስለ ቀጠና ጉዳይ የምንወያይበት አንዳች አጀንዳ የለንም፣ ከአሜሪካ ጋር ለዚህ ጉዳይ ስብሰባ አንቀመጥም ብለዋል። ሌላኛው የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው ኢራን ከ2015ቱ የኒኩለር ስምምነት የተሻለ አዲስ ስምምነት ለማድረግ ከአሜሪካ ጋር ዝግጁ መሆኗንም ጠቅሰው በኒኩለር ጉዳይ የአሜሪካን ውዴታ እንፈጽማለን፣ ነገር ግን ስለ መከላከያ አቅማችንም ሆነ ስለ ሚሳኤል ጉዳይ በፍጹም አንደራደርም የሚል አቋም ማጋራታቸውን የመገናኛ ብዙሃን ዘግበዋል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።